መጀመሪያ የመጣሁት እኮ ነው አረብ ሀገር ማርያምን። አረብ አላውቅም፣ እንግሊሽ አላውቅም፣ ምንም ዱዳ በሁሉ ዱዳ ነኝ። እዚህ የተባልኩት እንደ መቀሌ እንደ ፍላጎትሽ ትዝናኛለሽ፣ በቃ ሁሉ አበሻለ ትገናኛለሽ ተብዬ ነው የመጣሁት። መጣሁ ትንሽ የቤት ነው የደረሰችኝ። እድለኛ ስለሆንኩ ሶስት መኝታ ሁለት ሽንት ቤት ምናምን ነው የደረሰኝ። ከዛ ባቴ 6 ቀን እየተቆለፈኝ 6 ቀን ጎ ኢትዮጵያ አልኳቸው። ጎ ብቻ ነው የማውቀው እና በፕሌን አይደለም የመጣሁት። እቺ ፕሌን ናት፣ እቺ ጎ ብቻ ነው። ጎ ላታደርጉ ጎ ትለኛለች። ጎ ኢትዮጵያ ጎ አልኳት። እቲዋ ፈለች እኔ ጎ በቃ ጎ ብቻ ነው የማውቀው። እቺ በፕሌን እንደመጣው ጎ ኢትዮጵያ ላታለሁ። ከዛ ወደ ቢሮ ተደወለ። ያመጣኝ ደላላ አበሻ ናት፣ እንኪ ያናግራት። አረብ አላቅማ እንኪ ያናግራት ተብላ እዚህ ከመጣሽ ይቀጠቅጥሻል። ይቀጥቅጠኝ እመጣለሁ። ይቀጥቅጠኛል። ይቀጠቅጥሻል። ይቀጥቅጠኝ እመጣለሁ። እንደው ቢሮ የነበሩ ይኖራሉ እዛ ቢሮ የሚያውቁኝ ሰዎች። ይቀጥቅጠኝ እመጣለሁ አልኩ። ኧረ ተይ አይሆንም። ሄድኩያ አባቴ ሄድኩል ይዞ በጥፊ አይቀር በካልቻ አይቀር ምቴ አገኘው። ማርያምን እኔማ ወዲያውኑ ኢትዮጵያ ምሳፍር ነው መሰለኝ። ከዛ ከምመታ በቃ የሰው ሀገር በቃ ወደዛ ስራ ልመለስ አልኩ። ከዛ ኦኬ እሰራለሁ አልኩ። ሂጂ አለኝ። ሄድኩ። ሴትየዋ አባቴ በ4 ቀን ነው በ3 ቀን ተቆርጣ ፀጉሯ ሆን ትለኛለች። ለካ ይሄ ስል እዚህ ጋር ምናምን ትለኛለች። ጎ መክተብ ማለት ጀመርኩ። ጎ ቢሮ ከጎ ኢትዮጵያ ወደ ቢሮ ቀየርኳት። ከዛ ጎ ቢሮ ምናምን ስላት ጥበቀኛ ዱላ እንደሚጠብቀኝ አውቃለሁ። ከዛ አባቴ መጥቶ እልም ሲያደርገኝ ያው አገራችን ላይ ንፍጥ መቼም ነው የምታደርጋት። ሶፍት የለ ምን የለ ሶፍት የለ ምን የለ እያለቀስኩ ተሰከፈኝ። ወደዛ ረጠ ዋይ ንፍጥም ይወታደኝ ያለሽ ወይ ናቀረቀረ ከዛ ሶፍት ሰጠውኝ። በሶፍት ጠርጌ ሊማታ ሶፍት ጠራርጌ ስል ወደዛ ረጠ አወራቅልኝ እንዳትቀርበኝ ማርያም እንዳትቀርበኝ አሉ። እጄን አዳነችኝ ከምት እጅ እንደዚህ ድፍጤር ይዤ ማርያምን ብሎ ቀንዴ መሰለ መብርሃንን እቺ ድፍጤ ናት ያዳነችኝ እንደዚህ ይዤ። ከዛ ሶፍት ልሰጡኝ ስሉና እንዳትሰጡኝ አልኳቸው አበሾቹ። እንዳትሰጡኝ ሶፍት እንዳትሰጡኝ እንደዚህ ይዤ ወደጣ ነው ማረጋት። ተጠይፎኝ ወደዛ ሄድ እዛ ወደ ልጆች አሉ እዛ ቢሮ ውስጥ 3 ክላስ አለ። ሁሉ ብሔረ ሰው ነው ያለ እዛ። ማርያምን ነው ያለው። ፊሊፒኑ፣ ባንግላዴሹ፣ አፍሪካው፣ አበሻ፣ ከአበሻ ደግሞ ኦሮሞ፣ ወላይታ፣ ትግርኛ፣ አማራ የሌለ የለም። ብሮ የምንበላው ክብዝ በድንች ነው። ድንች ተቀቅሎ እንደ እንትን ተደርጎ በክብዝ አድርገን ዋ ዛይድ እዛ መቀሌ ስንት የለመድሽ እዚህ ጭራሽ በድንች ማርያምን ነው የምላለው። በዛ ላይ አንተ የራስ ሱስ ይኖራል። እዛ ምን ወፍ ብሮ አበሻ ራሱ ዞር ብሎ ያዩም በስመ አብ። ኧረ ከዛ የሆነች አፍሪካዊ አሳዝንኳት። አፍሪካ እዛ አንድ አፍሪካ የሚነካ የለም። አፍሪካውያን ወደ ሀገራቸው ወዲያውን የሆነ ነገር ካደረጉ እዚህ አንድ አፍሪካውያን ማንም የሚነካቸው የለም። የተከበሩ ናቸው። ዴዚ ደወለች መሰለኝ። ካይስ አይደለም ስልክ ወድቆ ነው። እሺ ከዛ እዛ አፍሪካ ማርያምን ነው የምላለው። አፍሪካ የተከበሩ ናቸው። ማንም አይነካቸውም። እስኪ ለማንም አይነካቸውም። እንደዚህ ግብግብ ነው የሚያያዟቸው። እኛ አበሻ ዝም ብለን ነው የምንቀጠቀጠው፣ ዝም ብለን። ከዛ እንደዚች ያልኩ ስራ ስር ያለኝ እኔ ኢትዮጵያ ነው የሚሄዱ አልኩት። ማርያም ነው እንዳሉ ኢትዮጵያ ነው የሚሄዱ አልኩት። እኔ ኢትዮጵያ መሄድ ነው የምፈልገው አልኩት። ከዛ የሚሰሩ ታች አሉ
ከሱ የሚሰሩ ተመላላሽ እንደዚህ ሆስፒታል ምናምን የአዲስ አበባ ልጆች ናቸው። ምርጥ የአዲስ አበባ ልጆች እላይ ያለ ነው። ምን ልበልክ እኝምኝን ያለሁት እዛ ላይ እኝምኝ አንዲቷ ታለቅሳለች፣ አንዲቷ ታብዳለች። ከማን ጋር ትስማማለህ? ተቆልፎ ቢሆን የምትውለው እታች ያሉ እንጀራም እየገዙ በራሳቸው ወጥም እየሰሩ ነው የሚወሉ። እዛ ሰላጣ እንኳን የጥቁል ጎመን የለም፣ በሰላጣ ተከትፎ ነው የሚሰጥ። በቃ አንተ መብራን ድንች በጣም ነው የምጠላው በአሁኑ ሰዓት። እግዚአብሔር ነው የሚያለው ድንች በጣም ነው የምጠላው። በውሃና በጨው ቀቅለህ እየሰጥሽ እያበልሽ ነው። መብራን ድንች በጣም ነው የምጠላው። በቃ ከዛ እነዚህ አዲስ አበባ ልጆች ሲያዩ በቃ አላለም የሆነ በቃ የገባኝ እንደሆን ምናምን ሲያውቁ በቃ እንደዚህ እያስጠፉ ከዛ ከላይ እየሰረቁ ወደታች እሱ በሄደበት ወደታች ወስደው እንደዚህ የሆነ በቃ የሆነ ነገር ምናምን ያደርጉልኛል። ከዛ የሆነ ጊዜ በቃ ተዋት እዚያ አካባቢ በቃ ልጅቷ በቃ እንትን የገባት ናት፣ ምንም እንትን እንደዚህ ስራ ያለመደች ናት፣ እዚህ አካባቢ ያስገባት ምናምን አሉት። ገባሁ፣ ሳምንት ሰራሁ፣ አስወጣኝ። ከዛ ሳምንት ሳልቀበል ደግሞ እዚህ ሳልቀበል ወጣሁ። ወደ ሌላ ወሰደኝ። ወደ ሌላ ሲወስደኝ የሆነች ብርቱካን ትባል የተንቤን ልጅ ናት። እሷም እንደኔ ታውቃለህ፣ አውደ ዓመት ሲመጣ ተጣልታ ትመጣለች ወደ ቢሮ። አውደ ዓመት ለማሳለፍ እኮ ነው። ከዛ አንድ ቤት አይደርሰንም ወይ እሰይ እንኳን አንቺ መጣሽ፣ አሁን ጭንቅ ያረሳለሁ አለች። ይሄ ማለ አልኩ። አዎ ለአንድ ወር ሄድኩ ብሮ። የ8 ቤተሰብ ፋሚሊ እዛ ነው የሚበሉት። ጩቄዎቹ የቆነጠጥኩ እዚህ ጋር መከራቸው አስመዳዋቸው እየቆረኮንኩ ለአንድ ወር ነው የሄድኩት። ለአንድ ወር ወረቀት እስከሚሰራ እየቆነጠጥኩ መንከራቸው። እናታቸው ሲሉኝ የለም እየወረወርኩ አይግቡብኝ ወይ ያዙ ነው ብላቸው። ከዛ ግን ያው አረቦቹን በጣም አለ ግልጽ ሰው ይወዳሉ። እነሱ የሚስቅ ሰው ምናምን ይወዳሉ። እኔ ደግሞ ስቃለሁ፣ ጫወታለሁ። እቺ ያስቀራትና ያቺ ትሂድ ሲሉት ነው አላቸው። አልሰጣችሁም አላቸው። አልሰጣችሁ አላቸው። ባይዘው 2 ዓመት ሰርቼ ሄጃለሁ ኢትዮጵያ። ተመልሰሽ ነው እንደመጣሽው? አዎ ኢትዮጵያ። ከዛ እንደዛ ምንም ብዬ ምናምን እነዛ አዲስ አበባ ልጆች ከኛ ጋር ትግባ ተዋት፣ ተመላላሽ ትስራ ምናምን አሉት። ከዛ ከነሱ ጋር ተመላላሽ አንድ ቀን እረፍት አለኝ። ማክሰኞ የምሰራው 9 ሰዓት ነው። $150 ነው የሚከፈለኝ በወር እንግዲህ አስቡ፣ በወር $150 ወር ሙሉ ፈግተህ ሆስፒታል ሽንት ቤት እያጠብከ የማንም በሽታው እዛ ያስታወቀው ቦሚት ያደረገው እዛ ምን ያደረገው እዛ ጠርገ $150 በወር። ከዛ 2 ቀን ነው 3 ቀን ከሰራ በኋላ 2 አድርግልኝ ወይ አልሰራም በይዋሉ እና እኔ አልሰራም አልኩት። ጠገምኩ። እኔ አልሰራም ወይ 2 አድርገው አልኩት። አልሰራም ወይ 2 አድርገው አልኩት። ቁጭ በይ አለኝ። ቁጭ እላለሁ። አዎ ቁጭ እላለሁ አልኩት። ከዛ ኦኬ አለኝ። ከዛ በቃ አላለም እንደዚህ አረብ እንድለማመድ ብሎ ከላይ ወደ ቢሮ የሱ ከሱቅ ጨው ግዛልኝ በዩ ምናምን ይሉኛል። ከዛ አንድ ቀን ጨው በአረብ ምን እንደሆነ አላውቅም። ምን ልበለው? ምን ፈለግሽ? በቃ ጠፋኝ። እሱ አማርኛ ይችላል እኮ ጨው ብለው እኮ ይችላል እኮ አማርኛ። ከዛ በአረብ ምን ልበለው? ከዛ አልኩት በእጄ እንደዚህ ጨውናት እውነት ማርያምን። ከዛ ጨው አለኝ። ታውቃለህ ማለት ነው ብዬ ገዛልኝ ሄድኩ። በሌላ ጊዜ ደግሞ እንቁላል ግዛልን በይው አሉኝ። እሺ ወረድኩ። ምን ልበለው? ከዛ ምን ፈለግሽ? ኩኩኩ ካልኩት እንቁላል ማለት ማርያምን ብሎ ቀላል መብርሃንን ኩኩ ካልኩት። እንደምንም 2 ዓመት የማይጨረስ የለም። 2 ዓመት ጨረስኩት። ሄድኩ ወደ ኢትዮጵያ። ሲሄድ አስጠላ። ወደዛ ህይወት ነው የምትገባው። አስጠላኝ። ወደዚህ መምጣት አለብኝ ብዬ ወዲያውን የጨረሰልኝ በ15 ቀኔ ልም አልኩበት። ከቢሮ ጠፋበት። ጠፋው በ15 ቀኔ እና ፋራ ነኝ እንደ እዛ የምጓሰሰው ታዲያ ከሱ $200 ግን ያስጠፉኝ እዚህ አበሻ ናቸው የዛ እንጂ አንቀበልም ብሉኝ። አሁን ጸጥ ብዬ ሰርቼ ወደ ሀገሬ ገብቼ ነበር።
የሆነች አንዳለች እዚህም እያየች ይሆናል። እሷ ጥፊ ብላ እሷ ጠፍታ መጨረሻ የዚህ የአበሻ ነገር እንኳን ባላወራ ደስ ይለኛል። ያው ብዙ ስለተበደልኩ እዚህ ሀገር ማለት ነው። እና ይኸው 6 ዓመት አሁን አንቺ ላይክ ሰርተሽ ቢጨርሽ ነበር የሚሻልሽ። አይ አሁንም መሳፈር ከፈለኩ በኤምባሲ ሄዳለሁ። ኤምባሲ ያሳፍራልኩ እና ላይክ ለምንድን ነው ኦኬ መውጣት ከቻልሽ ከወጣሽ ወጣሽ ነው። አሁንማ የሆነ ጊዜ $1000 ረስተህና ወረቀት ፓስፖርት ስጠኝ አልኩት። አልሰጥችም አለኝ። የአንቺ ፓስፖርት ስራ በምሰራበት ጊዜ ማለት ነው $600 ነው የሚከፈለኝ የነበረ። ባይዘው ጠፍተህ ስትሰራና ኮንትራት አንድ አይነት አይደለም። ኦኬ ላይክ ጠፍተህ ስትሰራ ብዙ አለው ማለት ነው። ብዙ ጠፍተህ ግን ጠፍተህ ስትሰራ 600 ይከፈላል። በዛ $600 ደግሞ ቤት ኪራይ ትከፍላለህ ብሮ፣ የምግብ አለ፣ የታክሲ አለ። ቢያንስ 300 ወጪ አድርገህ ወይ 200 ወጪ አድርገህ 400 ተጠቃሚ ትሆናለህ አንተ ጎበዝ ከሆንክ ማለት ነው። ኦኬ 200 ከሰጡ ቤት ኪራይን ከዛ ሁሉ ከዛ ነው እሱማ እዛ አይደለም እንዴ? ወይ ደግሞ ኮንትራት ከሆንክ ደግሞ እነዛ ነው የሚሸፍ ጥሩ መዳሞች አሉ፣ ልብስ ይገዙልሃል፣ ምግብ እዛ ነህ ምናምን። መጥፎ መዳሞች ከሆን ደግሞ ከራስህ ነው የምትለብሰው፣ ከራስህ ብር ትገዛለህ። አንዳንዱ ደግሞ አርጎ ወደ ባንክ አርጎ እና በህይወት የማረሳው በስማ ደግሞ እዛ አንድ ባንግላዴሽ አንድ እንደኔ ወመን የመጣች አንተ አሁን መቀሌ ናት ከኔ ባሰች እንትን በቃ ስሰኛ መጣች። ኧረ ትለኛለች። ኧረ ተይኝ ከየት ላምጣ እላታለሁ። እኔ እንዳንቺ ቁጭ ብዬ ከየት ላምጣ? ኧረ እንደዚህ ለምኛቸው አንቺ ቆይሽ። ኧረ ተይኝ ብላት ወዴት ስማኝ። ከዛ የሆነች ባንግላዴሽ ስንት ትሰጠኛለች? 75 ሳንቲም ለዛ እቃ ለመግዛት 25 ሳንቲም ይጎድለዋል ብሮ። 25 ሳንቲም ያኔ ሜንዞ ትጎድላ 25 ሳንቲም ይጎድለዋል። ከየት ላምጣ? ጨቀጨቀች ነው 75 ሳንቲም አምጥቼ ቅጠል ነበረ ሳር የበቀለ ክረምት ነው ወደዛ ወረወርኩት። ከዛ አበደች ባንግላዴሿ። እኔ ስለሰጠዋት ነው ብላ ልታስመታኝ ቢሮ። ኧረ እንደዛ አይደለም፣ አረብ አልችልም ምን አልችልም። አንድ መሲ የምትባል የደሴ ልጅ ነበረች። ኖ እንደዛ አይደለም፣ አናዳት ነው ታያት ምናምን አለቻት።